ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ ያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች እያስተማርን እንገኛለን። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በቶሎ ይገባችኋል ማለት ነው። ማንበብ መቻል ካለን በቶሎ ማንበብ ይችላል፣ መጻፍ መቻል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ስንመሰርት ባለ 2 ሆሄ፣ ባለ 3 ሆሄ፣ ባለ 4 ሆሄ እንዲሁም ከዚያም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮ ያመጣሁላችሁን አንድ ባንድ አሳያችኋለሁ። ተከታተሉኝ። ጽ ና ት ጽናት ይላል ማለት ነው። እንግዲህ እዚህ ጋር ጽ የጸ ቤተሰብ የስድስተኛዋ ናት፣ ና የነ ቤተሰብ የአራተኛዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጽናት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኛ ዝቅተኛ ይላል ማለት ነው። እንግዲህ ዝ የዘ ቤተሰብ የስድስተኛዋ ናት፣ ቅ የቀ ቤተሰብ የስድስተኛዋ ናት፣ ተ የተ ቤተሰብ የመጀመሪያዋ ናት፣ ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዝቅተኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ብልህ ይላል ማለት ነው። እንግዲህ እዚህ ጋር ብ የበቤተሰብ የስድስተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት፣ የሀ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ብልህ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቅርብ ይላል ማለት ነው። እንግዲህ ቅ የቀ ቤተሰብ የስድስተኛዋ ናት፣ ር የረ ቤተሰብ የስድስተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት። እነዚህ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ቅርብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጥቅም ይላል ማለት ነው። ጥ የጠ ቤተሰብ የስድስተኛዋ ናት፣ ቅ የቀ ቤተሰብ የስድስተኛዋ ናት፣ ም የመ ቤተሰብ የስድስተኛዋ ናት። ስለዚህ እነዚህም በተመሳሳይ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጥቅም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጦር ይላል ማለት ነው። ጦ የጠ ቤተሰብ የሰባተኛዋ ናት፣ ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጦር የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በአንድ ላይ ክልል ይላል ማለት ነው። እንግዲህ ክ ከቤተሰብ የስድስተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ክልል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ንብረት ይላል ማለት ነው። ን የነ ቤተሰብ የስድስተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት፣ ረ የረ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ንብረት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንጂ ይላል። እንግዲህ የአ ቤተሰብ የስድስተኛዋ ናት፣ ን የነ ቤተሰብ የስድስተኛዋ ናት፣ ጂ የጀ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ እንጂ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኮሚሽን ይላል ማለት ነው። ኮ የከቤተሰብ የሰባተኛዋ ናት፣ ሚ የመቤተሰብ የሶስተኛዋ ናት፣ ሽ የቤተሰብ የስድስተኛዋ ናት፣ ነ የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኮሚሽን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጣ
ስልጣን ይላል ማለት ነው። ስ የሰ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ስልጣን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ድ ድ ር ር ሻ ሻ ድርሻ ይላል ማለት ነው። ድ የደ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ሻ የሸ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ድርሻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ድ ድ ር ር ጊ ጊ ት ት ድርጊት ይላል ማለት ነው። ድ የደ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ጊ የገ ቤተሰብ የሶስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ድርጊት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ት ት ብ ብ ብ ብ ር ር ትብብር ይላል ማለት ነው። ት የተ ቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ትብብር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጭ ጭ ን ን ቀ ቀ ት ት ጭንቀት ይላል ማለት ነው። ጭ የጨ ቤተሰብ የስድስተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጭንቀት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀ ቀ ጣ ጣ ይ ይ ቀጣይ ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ይ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቀጣይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጁ ጁ ስ ስ ጁስ ይላል ማለት ነው። ጁ የጀ ቤተሰብ የሁለተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጁስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ች ች ሎ ሎ ታ ታ ችሎታ ይላል ማለት ነው። ች የቸ ቤተሰብ የስድስተኛዋ ናት። ሎ የለ ቤተሰብ የሰባተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ችሎታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፍ ፍ ት ት ህ ህ ፍትህ ይላል ማለት ነው። ፍ የፈ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ህ የሀ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፍትህ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፍ ፍ ር ር ድ ድ ፍርድ ይላል ማለት ነው። ፍ የፈ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ፍርድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ብ ብ ቃ ቃ ት ት ብቃት ይላል ማለት ነው። ብ የበቤተሰብ የስድስተኛዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ብቃት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቅ ቅ ዱ ዱ ስ ስ ቅዱስ ይላል ማለት ነው። እንግዲህ ቅ የቀ ቤተሰብ የስድስተኛዋ ናት። ዱ የደ ቤተሰብ የሁለተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቅዱስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጡ ጡ ረ ረ ታ ታ ጡረታ ይላል ማለት ነው። ጡ የጠ ቤተሰብ የሁለተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጡረታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጉ ጉ ዳ ዳ ት ጉዳት ይላል ማለት ነው። ጉ የገ ቤተሰብ የሁለተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጉዳት የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬ ቪዲዮአችን እንዳጠቃላይ እነዚህን የመሰሉ ቃላቶች መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።